ሰላም ክርስቶስ ይብዛላችሁ። ሰላም እንዴት ናችሁ? ውድ የውብርስ ቪዲዮ ቤተሰቦች ፋሚሊዎች እንዴት ናችሁልኝ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። ዛሬ ደግሞ በድጋሚ መጥቻለሁ። በጣም አመሰግናለሁ ውድ ቤተሰቦቼ ሼር ለምታደርጉልኝ እንዲሁም ለሌሎቹ ደግሞ ስራዬን ለምታሳዩልኝ ለየጓደኞቻችሁ ስራዬን ለምታሳዩልኝ አይዞሽ በርቺ እንዳታቋርጪ ላላችሁኝ ሁሉ ከልብ በእውነት አመሰግናለሁ። እውነት እግዚአብሔር ያክብርልኝ። ዛሬ የማሳያችሁ ደግሞ ምንድነው የፍራፍሬ የፍሩት ጭማቂ አይስክሪም ጭማቂ ሳይሆን አይስክሪም እንዴት መስራት እንችላለን? ፍሪተሮች ውስጥ አስቀምጠን ማለት ነው። ይሄን እንደዚህ አይነት የታሸገ ቱት እና ስትሮበሪ ሶስት አይነት እንደገና ትንሽ የተወሰነ ደግሞ ፍሬሽም ጨምራችሁ ማለት ነው እንዴት እንደምንፈጨው እንደምናዘጋጀው ነው የማሳያችሁ። አሁን ወደ ስራው እንሂድ፣ ተከታተሉኝ። ይሄው እኔ ቀላቅየዋለሁኝ። ቱት ስትሮበሪ እና ሙዝ አለ። ስኳር አታድርጉ። የተወሰነ ሀሰል ትጨምራላችሁ ስንፈጨው ማለት ነው። አሁን በመፍጫ ላይ አምጥቼ ከታለሁ ማለት ነው። በጣም ደስ ይላል። እንዲህ ልጆች ምናልባት ያሉባችሁ ይህንን ብታዘጋጁ በጣም ነው የሚወዱት። በጣም ቀለል ያለ ስራ ነው። ፍራሽን ማዘጋጀት ትችላላችሁ። የታሸገ የሚሸጥ ከተለዤ ተገዝቶ መጠቀም ትችላላችሁ። የከትቻለሁኝ ሁሉንም ማለት ነው እንደምታዩት። አሁን ትንሽዬ ከሰል ጨምርበታለሁ ማለት ነው። የተወሰነ ትንሽዬ እንደዚህ የፈጨን ማለት ነው። የተወሰነ እምቢ ካላችሁ ትንሽዬ ውሃ የተወሰነ እምቢ ካላችሁ ነው። እኔ አሁን እያለልኝ ነው፣ እየፈጨልኝ ነው። ተፈጭተዋል። በጣም ጉልበት የለውም። አሁን እንከታለን ውስጥ በጀርባ ላሳያችሁ አዙሬ ይሄንን እንደዚህ ካረግነው በኋላ ፍሪጅ ውስጥ እናስገባዋለን እንዲሁ። ምክንያቱም እንደዚህ ለመብላት አይመችም። ፍሪጅ ውስጥ እናስገባውና በጣም ግግር እንዲሲል ከዛ እንጠቀማለን ማለት ነው። አሁን ፍሪጅ ውስጥ አስቀምጠዋለሁ ራሱ በረዶ ሲሰራ ማለት ነው። እንከድነዋለን እንዘጋና ፍሪጅ ውስጥ እናስቀምጣለን ማለት ነው። ተለሽ ውስጥ
እሺ በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ። ባይ ባይ። ወዳችኋለሁ።